ዳርክ ሳይኮሎጂ ምዕራፍ 5 ክፍል 1 ታላቁ መግቢያና የሰው ልጅ ስነ ተፈጥሮ ስውር ሚስጥር። በምዕራፍ 4 ማጠቃለያ ላይ ለሁላችሁም ቃል በገባሁላችሁ መሰረት ዛሬ በምድር ላይ ማንኛውንም ሰው ዘንድ በየትኛውም ቦታና ማህበረሰብ ውስጥ በአጭር ጊዜ ከፍተኛ ተቀባይነትን፣ ክብርንና ፍቅርን የምታገኙባቸውን ታላላቅ እና ስውር የሳይኮሎጂ ሚስጥራትን በሰፊው እንመለከታለን። ዛሬ ከወትሮ የበለጠ ጥልቅ ሆነን እንገኛለን። ምክንያቱም ይህ ምዕራፍ ብቻውን የህይወታችሁን አቅጣጫ ሊቀይር የሚችል ይዘትም ይዟል። ለመሆኑ በሰዎች ዘንድ ተቀባይነትን ማግኘት ማለት ምን ማለት ነው? በባለፈው በምዕራፍ 3 እና 4 ጠቀስ አድርገን እንዳለፍነው አንዳንድ ሰዎች በሄዱበት ቦታ ሁሉ ምንም አይነት ትልቅ ጥረት ሳያደርጉ ገና በማውራት ብቻ በቀላሉ የሰዎችን ልብ ሲማርኩ አስተውላችኋል። ሰዎች በደስታ ይቀበሏቸዋል፣ የሚሉትን ሁሉ ያምናሉ፣ በሄዱበት ቦታ ሁሉ የክብር ቦታ ይሰጧቸዋል። ስብሰባ ላይ ሲናገሩ ሁሉም ጸጥ ብሎ ያዳምጧቸዋል። በቡድን ተሰባስበው በሚጫወቱበትም ሰዓት ንግግራቸው ይማርካል፣ ቀልዳቸውም ያስቃል። በሌላ በኩል ደግሞ እጅግ ጎበዝ፣ መልካም፣ ቅንና አዋቂ ሆነው ሳለ በሰዎች ዘንድ የሚነፈጋቸው፣ ንግግራቸው የማይሰማና ተቀባይነት አጥተው በብቸኝነት የሚንገላቱ ሰዎችም አይታችሁ ይሆናል። ይህ ልዩነት ከወዴትስ መጣ? ይህ አጋጣሚ ነገር ወይም ደግሞ የእድል ጉዳይ አይደለም። ይህ ካሪዝማ ወይም ማራኪነት የሚባል የተፈጥሮ ስጦታን ብቻ አይደለም። ካሪዝማ ራሱ ሊማር የሚችል ክህሎት ነው። ይህ የሰዎችን ንዑስ አእምሮ ወይም ሳብኮንሺየስ ማይንድ የመቆጣጠር ስውር የሳይኮሎጂ ሳይንስ ነው። የስነ ልቦና ተመራማሪዎች ለአስርተ ዓመታት ሲያጠኑት የቆዩት ይህ ሳይንስ ለምን አንዳንድ ሰዎች በደቂቃዎች ውስጥ የሌሎችን እምነት እንደሚያገኙ በግልጽ ያስረዳሉ። ዛሬ በምንነግራችሁ ሚስጥራት ተራ የወሬ ክምችቶች ሳይሆኑ በትላልቅ ዩኒቨርሲቲዎች ዓመታትን የፈጁ ጥናቶች የተደረገባቸው የሰዎችን አእምሮ ከፍታችሁ የምትገቡበትን ሚስጥራዊ ቁልፍ በእጃችሁ የሚያስረክባችሁ የዳርክ ሳይኮሎጂ ስልት ነው። እያንዳንዱ ሚስጥር ከታሪክ፣ ከሳይንሳዊ ጥናትና ከዕለት ተዕለት ሕይወታችሁ በተወሰዱ ምሳሌዎች አጅበን እናቀርብላችኋለን። ይህም በቀላሉ በራሳችሁ ሕይወት ውስጥ ተግባራዊ ልታረጉት ትችላላችሁ። ይህንን ዕውቀት አንዴ ከጨበጣችሁ በኋላ በሰዎች ዘንድ ያላችሁ ተቀባይነት 100% ይቀየራል። ነገር ግን እንደ ሁልጊዜው አንድ ነገር አስቀድሜ ላሳስባችሁ እወዳለሁ። እነዚህን ስልቶች እጅግ ኃይለኛ ናቸው። ኃይል ባለበት ቦታ ሁሉ ደግሞ ኃላፊነትም አለ። ይህን ዕውቀት ሰዎችን ለመጉዳት ሳይሆን የተሻለ ግንኙነት ለመፍጠር፣ ራሳችሁን በልበ ሙሉነት ለመግለጽና በዙሪያችሁ ላሉ ሰዎች ጥሩ ስሜትን ለመፍጠር እንድትጠቀሙበት እመክራችኋለሁ። ስልካችሁን አጥፍታችሁ አእምሮአችሁን ከፍታችሁ ብዕርና ወረቀትም እንኳን ይዛችሁ እስከ መጨረሻው በጥሞና እንድትከታተሉኝ። ምክንያቱም በዚህ ቪዲዮ መጨረሻ ላይ ዛሬ ስለነበራችሁ ስለ ራሳችሁ ግንዛቤ ፍጹም የተለየ ሆናችሁ ነው የምትገኙት። ክፍል 2 ሚስጥር ቁጥር 1 የመስታወት ውጤት ወይም ዘ ሚረሪንግ ኢፌክት።
2.1 የመስታወት ነርቭ ሳይንስ። ወደ መጀመሪያውና እጅግ ኃይለኛ ወደ ሆነው አእምሮአችን ህግ እንለፍ። ይህ ህግ በሳይኮሎጂስቶች አጠራር ሚረሪንግ ወይም ደግሞ የመስታወት ውጤት ይባላል። የሰው ልጅ ስነ ልቦና ከፍጥረት ጀምሮ አንድ ትልቅ ሚስጥር በውስጡ ይደብቃል። እሱም እኛ ሁልጊዜ ራሳችንን የሚመስል እኛን ባህሪ የሚያንጸባርቅ ሰዎችን በተፈጥሮ እንወዳለን፣ እናምናለን፣ እንቀበላለን። ይህ ለምን ሆነ? በሰው ልጅ አእምሮ ውስጥ ሚረሪንግ ነርቭስ ወይም ደግሞ የመስታወቱ ነርቮች የሚባሉ ህዋሳቶች አሉ። እነዚህ ህዋሳት በ1990ዎቹ ጣሊያን በፓርማ ዩኒቨርሲቲ በዶክተር ጃኮም ሪዞላቲ እና ባልደረቦቹ የተገኙ ናቸው። ከፊት ለፊታችን ያለው ሰው የሚያደርገውን ነገር ስናይ እኛ ራሳችንን ያንን ነገር እያደረግን እንደሆነ አድርገን አእምሮአችንን ያሳምኑታል። ይህ ግኝት እንዴት ለማህበራዊ ግንኙነት እንደምንዘጋጅ ካለው ጠባይ ጋር በቀጥታ የተያያዘ ነው። በ1999 ዓመተ ምህረት ደግሞ ታታኒያ ቻርትራንድ እና ጆን ባርክ የተባሉ ሁለት ታዋቂ ሳይኮሎጂስቶች በኒውዮርክ ዩኒቨርሲቲ ይህንን ሐሳብ የሚያረጋግጥ ጥናት አደረጉ። ጥናቱ ዘ ካምሌን ኢፌክት ወይም የእስስፓ ተጽዕኖ ተብሎ ይታወቃል። ተሳታፊዎቹ ከማያውቁት ሰው ጋር በጥንድ ሆነው እንዲወያዩ ተደረገ። ከጥንዶቹ አንዱ ሳያውቁት የተመራማሪው ረዳት ነበር። ይህ ረዳት ሆን ብሎ የእጅ እንቅስቃሴውን፣ የፊት ገጽታውንና አቀማመጡን ይቀያይር ነበር። ውጤቱ እጅግ አስገራሚ ነበረ። ያንን ረዳት ባባዙ ቁጥር ተሳታፊዎቹ ስለ ውይይቱ ለስላሳ ነበር፣ ያ ሰው ያስደስተኝ ነበር የሚል ስሜት እንደነበራቸው ገለጹ እና ብዙዎች ራሳቸውን ሳያውቁት በረዳቱ እንቅስቃሴ ይኮርጁ ነበር። 2.1 2.2 በተግባር እንዴት ይሰራል? አንድ ሰው ለማናገር ስትቀመጥ ያ ሰው የተቀመጠበትን መንገድ በጥንቃቄ ያስተውል። እግሩን አጣምሮ ከሆነ አንተም ወዲያውኑ ሳይሆን ከጥቂት ደቂቃዎች ወይም ከጥቂት ሰከንዶች በኋላ በቀስታ እግሮችን አጣምር። እጁን ጠረጴዛ ላይ ካስቀመጠ አንተም እጅህን ቀስ አድርገህ ጠረጴዛ ላይ አስቀምጥ። እሱ ወደ ኋላ ተደግፎ ከሆነ አንተም ቀስ ብለህ ወደ ኋላ ተደገፍ። ይበልጥ ማራኪውና ሰዎችን የመቆጣጠር ክፍሉ የንግግሩ ፍጥነትና ቃና ነው። ያ ሰው በጣም ረጋ ብሎ ድምፁንም ቀንሶ የሚያወራ ከሆነ አንተ በከፍተኛ ድምፅና በፍጥነት ማውራት የለብህም። የንግግርህን ቃና ከሱ ጋር አጣጥመው። እሱ በተደጋጋሚ የሚጠቀማቸውን የተወሰኑ ልዩ ልዩ ቃላትን ለምሳሌ በእርግጥ የሚገርም ነው፣ በመሰረቱ የሚሉ ቃላትን ካስተዋልክ አንተም በንግግርህ መሃል ላይ እነዚያን ቃላት በስውር አስገባቸው። ይህንን ስልት በስራ ቦታ ላይም በደንብ ይሰራል። ለምሳሌ የስራ ቃለመጠይቅ ላይ ስትገኝ ቃለመጠይቅ የሚያደርግልህ ሰው በከፍተኛና ኦፊሴላዊ ቋንቋ የሚናገር ከሆነ አንተም ቀልድና የጎዳና ወይም የአራዳ ቋንቋዎችን ከመጠቀም ተቆጠብ። ኦፊሴላዊ ቃና ያዝ። ይህ ግንኙነታቸውን ያቀላጥፈዋል። እናም ቃለ መጠይቅ አድራጊው ሳያውቀው ይህ ሰው ለቡድናችን ይስማማል ብሎ እንዲያስብ ያደርገዋል። በፍቅር ግንኙነትም ውስጥ ይህ ስልት እጅግ ኃይለኛ ነው። ለመጀመሪያ ቀጠሮ ስትሄድ የተቃራኒ ጾታ የመጠጥ ብርጭቆችን የሚይዝበትን መንገድ፣ የእጅ እንቅስቃሴውን፣
የመነጋገሪያ ርዕስ ጉዳዮችን ፍጥነት አስተውለህና በቀስታ ተመሳሰል። ይህ በሁለታችሁ መካከል ያለው ልዩነት ስውር የኬሚስትሪ ስሜትን ይፈጥራል። ብዙ ጊዜ ሰዎች ከዚህ ሰው ጋር በደንብ ይገጥመኛል የሚል ስሜትን የሚሰማቸው ለዚህ ምክንያት ነው። 2.3 ትልቁ ጥንቃቄ። የስነ ልቦና ሚስጥር ምንድን ነው? ይህን ስታደርግ የዚያን ሰው ርዕሰ አእምሮ ሳያውቀው የመከላከል ግንቡን ያወርደዋል። አእምሮ ውስጥ እንዲህ ይላል፣ ይህ ሰው እኔን ይመስላል፣ እኔ ደግሞ ራሴን አልጎዳም። ስለዚህ ይህንን ሰው ልወደውና ልቀርበው ይገባል። በታሪክ ውስጥ ትልቅ ዲፕሎማቶች፣ የስለላ ድርጅቶች አባላትና የዓለም መሪዎች ከአንዳንድ ሰዎች ጋር ስምምነት ለመፍጠር ይህንን ስልት ይጠቀማሉ። ነገር ግን እዚህ ጋር መጠንቀቅ ያለብህ ትልቅ የዳርክ ሳይኮሎጂ ህግ አለ። ይህንን ስታደርግ ወዲያውኑና በጉልበት መሆን የለበትም። እሱ እጁን ሲያነሳ ወዲያውኑ እጅህን ካነሳ ሰውየው እንደተቀለደበት ወይም ደግሞ ሊታለል እንደተፈለገ ስለሚሰማው ፍጹም ይጠላሃል። ልክ እንደ ውሃ በቀስታ ከ10 እና 15 ሰከንዶች አዘግይተህና በተፈጥሯዊ መንገድ መፍሰስ አለበት። አንድ ልምምድ እንወስዳለን። ዛሬ ምሽት ከቤተሰቦች ወይም ደግሞ ከጓደኞች ጋር ስታወራ ለ5 ደቂቃ ብቻ ይህንን ስልት ሞክረውና የውይይቱ ሙቀት እናስተውል። ራስህንም አታስገድድ፣ በተፈጥሯዊነት ይሁን። ውጤቱን ኮመንት ላይም አስቀምጡልኝ። ውድ የአንደበት ዩቲዩብ ተከታታዮች እስከዚህ ድረስ ከተከታተላችሁኝ ፕሮግራሙን ወዳችሁታል ማለት ነውና ላይክ፣ ሼር እና ሰብስክራይብ ማድረግና ይሁ ክፍል 3 ሚስጥር ቁጥር 2 የስህተት ውበት ወይም the Prafel effect 3.1 ፍጹምነት የሚፈጥራቸው ችግር። ብዙዎች ሰዎች በሰዎች ዘንድ ተቀባይነትን ለማግኘት የሚያደርጉትን ጥረት ወይም የሚሰሩትን አንድ ወይም አሳዛኝ ስህተት አለ። እሱም ፍጹም እንከን የለሽ፣ ሁሉንም አዋቂ፣ መቼም የማይሳሳቱና ጠንካራ ብቻ መስሎ ለመታየት መሞከር። በሰዎች ፊት ድክመታቸውን ላለማሳየት ይጨነቃሉ። ሁልጊዜ እኔ ምርጥ ነኝ የሚለውን ጭብጥ ያሳያሉ። እነሱ ይህንን ሲያደርጉ ሰዎች የሚያከብሯቸውና የሚቀበሏቸው ይመስላቸዋል። ነገር ግን ሳይኮሎጂ ፍጹም ተቃራኒውን ይነግራል። የሰው ልጅ አእምሮ ፍጹም ተስማሚና እንከን የለሽ ለመምሰል የሚሞክሩ ሰዎችን በተፈጥሯቸው ይጠራጠራቸዋል፣ አይቀበላቸውም። ሁለተኛ 3.2 የአንሮስ ጥናት። ይህ ለማረጋገጥ እንደ አውሮፓውያን አቆጣጠር በ1966 ኤሊዮን አሮንሰን የተባለ ታዋቂ ሳይኮሎጂስት በሚኒሶታ ዩኒቨርሲቲ አንድ አስገራሚ ጥናት አደረገ። በሙከራው ላይ 2 እጅግ ጎበዝ ተማሪዎችን በጣም ከባድ የሆኑ ፈተናዎችን ጥያቄዎች ሲመልሱ ቀረጻቸው። የመጀመሪያው ተማሪ ሁሉንም አስቸጋሪ ጥያቄዎች 92% በትክክል መለሰ። ንግግሩም ሆነ አለባበሱ ፍጹም እንከን የለሽ ነበር። ሁለተኛው ተማሪ እሱም ሁሉንም ጥያቄዎች 92% በትክክል መለሰ። ነገር ግን ፈተናውን አብቅቶ ከተቀመጠበት ሲነሳ ሳያውቀው ጠረጴዛ ላይ የነበረውን የቡና ብርጭቆ አጋጭቶ ልብሱ ላይ አፈሰሰው። ትንሽም ተደናገጠ። እነዚህን የቪዲዮ ቅጂዎች ለብዙ ሺህ ተመልካቾች አሳዩአቸው። ከሁለት የትኛውን ይበልጥ ወደዳችሁት? የትኛውንስ በሕይወታችሁ ትቀበሉታላችሁ? ተብለውም ተጠየቁ።
በሚገርም ሁኔታ አብዛኛው ተመልካች ይበልጥ የወደደው የተቀበለውም ያንን ስህተት የሰራውን ቡናው ያፈሰሰውን ተማሪ ነው። ይህ ክስተት በሳይንሱ ዘ ፕራቲፊያል ኢፌክት ወይም የስህተት ውበት ህግ ይባላል። ትርጉሙ ምን መሰላችሁ? ሰዎች እንደ ሮቦት ሳይሆኑ እንደ እውነተኛ ሰው ማየት ይፈልጋሉ። አልፎ አልፎ ትንሽ የሰውኛ ስህተት መስራት፣ የሆነ ነገር ስትሰራ ይቅርታ እችን ነገር ረስቼ ነበር ብለህ በራስህ መተማመን ውስጥ ሆነ ድክመትህን ማሳየት ሰዎችን ካንተ ጋር በስሜት ያገናኛቸዋል። እሱም እንደኔ ሰው ነው፣ ድክመት አለው የሚል ስሜት በሰዎች ልብ ውስጥ ለአንተ ያላቸውን ተቀባይነትና ፍቅርን በእጥፍ ይጨምረዋል። 3.3 ሁለተኛው ወሳኝ ግኝት ለማን ነው የሚሰራው የሚለው ነው። ይሄ የአንሰሮን ጥናት አንድ ሌላ እጅግ ጠቃሚ ክፍል ነበረው። ተመራማሪዎች ይህን ሙከራ ከመካከለኛ ችሎታ ካላቸው ተማሪዎች ጋርም ደገሙት። አንደኛው መካከለኛ ችሎታ ያለው ተማሪ ቡናውን ሲያፈስ ውጤቱ የተገላቢጦሽ ሆነ። ተመልካቾች ይበልጥ የናቁት ስህተት የሰራውን ነበር። ይህ ምን ያስተምረናል? የስህተትን ውበት ህግ የሚሰራ አስቀድሞ ብቃትህን፣ ጥንካሬህን ወይም ዕውቀትህን ካሳየኸው በኋላ ብቻ ነው። ገና ምንም ሳታሳየው ስህተት ብትሰራ አቅም የለውም ተብለህ ትፈረጃለህ። ስለዚህ ቅደም ተከተሉ እጅግ ወሳኝ ነው። መጀመሪያ ብቃትህን አሳይ፣ ከዚያ በኋላ ትንሽ ሰብአዊ ድክመትህንም ግለጽ። በዕለት ተዕለት ህይወትህ በዕለት ተዕለት ህይወት ይህንን እንዴት እንጠቀምበታለን? በስራ ቦታ ፕሮጀክት ስታቀርቡ መጀመሪያ በደንብ ተዘጋጅታችሁ መሆን አለበት። ከዚያ በነገራችን ላይ ይህንን ክፍል ለማጠናቀቅ ትንሽ ተቸግሬ ነበር፣ ግን ተምሬበታለሁ በማለት ትንሽ ግልጸኝነትን አክል። ይህ የሰሚዎችህን እምነት ከፍ ያደርገዋል እንጂ አያዋርድህም። ፍጹም ለመሆን አትጨነቅ። በትክክለኛው ሰዓት የምታሳየውን ድክመት ሰዎችን የማማለል ትልቅ አቅም ቁጥር 3 አለው። የቤንጃሚን ፍራንክሊን ሚስጥር ኮግኒቲቭ ዲሳይኖሲስ 4.1 የፓርላማው ጠላት። አሁን ደግሞ ወደ ሶስተኛው ሚስጥር እንለፍ። ይህ ሚስጥር የዳርክ ሳይኮሎጂ ተጠቃሚዎችን የሰዎችን አእምሮ ሙሉ በሙሉ በቁጥጥራቸው ስር ለማድረግ የሚጠቀሙባቸው እጅግ ኃይለኛና ረቂቅ ጥበብን ነው። በአሜሪካ ታሪክ ውስጥ ታዋቂ ሳይንቲስትና መሪ ቤንጃሚን ፍራንክሊን በፓርላማ ውስጥ አንድ በጣም የሚጠላው ሁልጊዜ የሚቃወመውና በሱ ላይ የሚቀናበት ባለሀብትና ተቀናቃኝ ፖለቲከኛ ነበር። ይህ ሰው ፍራንክሊንን በህዝብ ፊት ለማዋረድ የማይፈነቅለው ድንጋይም አልነበረም። ፍራንክሊን የዚህን ሰው ልብ ለመግዛት በሱ ዘንድ ተቀባይነትን ለማግኘት ሲል ምንም ነገር አላደረገም። ሄዶ አልለመነውም፣ አልተሟገተውም፣ ወይም ለሱ መልካም ውለታ ለመዋልም አልሞከረም። ይልቁንም ይህ ሰው በቤተ መጻሕፍቱ ውስጥ በጣም ውድ ብርቅዬና በሌላ ቦታ የማይገኝ አንድ የታሪክ መጽሐፍ እንዳለው ሰማ። ፍራንክሊን ለጠላቱ እንዲህ የሚል ደብዳቤ በጣም ጨዋነት በተሞላበት አጭር ደብዳቤም ጻፈለት። እባክህ ይህንን ውድ መጽሐፍ በጣም ላነበው ፈልጌ ነበር። ለአንድ ሳምንት ያህል ብቻ አበድረኸኝ ብታስነብበኝ ትልቅ ውለታ ትውልልኛለህ።
ያ ጠላት የተባለው ሰው በመገረም መጽሐፉን አበደረው። ከሳምንት በኋላ ፍራንክሊን መጽሐፉን በከፍተኛ ምስጋናና ደብዳቤ አያይዞ መለሰለት። በሚቀጥለው የፓርላማ ስብሰባ ላይ ያ ፍራንክሊንን በሞት ይረግመው የነበረ ሰው መጀመሪያ መጥቶ ሰላም አለው። ከዚያ ቀን ጀምሮ የፍራንክሊን የቅርብ ጓደኛና ታማኝ ደጋፊውም ሆነ። 4.2 የእውቀት መጣጣም ህግ። ይህ ተአምር አንዴ ሊሆን ቻለ። በሰው ልጅ አእምሮ ውስጥ ኮግኒቲቭ ዲሴንሽን ወይም የእውቀት መጣጣም የሚባል ህግ አለ። አንድ ሰው ላንተ ትንሽ ውለታ ሲያደርግልህ የእሱ አእምሮ በውስጡ ግጭት እንዳይፈጠር ወዲያውኑ ምክንያታዊ መሆን ይፈልጋል። የዚያ ጠላት አእምሮ ራሱ እንዲሆን የሚል ትዕዛዝ ሰጠ። እኔ ይህንን ሰው የምጠላው ከሆነ ለምን ውለታ እውለታለሁ? መጽሐፌንስ ለምን አበድረዋለሁ? ስለዚህ እኔ ይህንን ሰው እወደዋለሁና እንከባከበዋለሁ ማለት ነው ብሎ ራሱን ሳያውቀው አሳመነ። ይህ ክስተት በ1969 ዓመተ ምህረት በጃን ጄከር እና በዴቪድ ላንዲ በተደረገ የስነ ልቦና ጥናት በሳይንሳዊ መንገድ ተረጋግጧል። ጥናቱም ዘ ቤን ፍራንክሊን ኢፌክት ተብሎ ይጠራል። በዚህ ጥናት ላይ ተሳታፊዎች በውድድር ገንዘብ ካሸነፉ በኋላ አንድ ተመራማሪ ቀርቦ ገንዘቡን እንዲመልሱለት ሲጠይቅ ገንዘቡን የመለሱለት ተሳታፊ ለዚያ ተመራማሪ የነበራቸው አክብሮት እና ወዳጅነት ከሌሎች ጋር ሲወዳደር በከፍተኛ ሁኔታ ጨምሮ ተገኝቷል። ለሰው ውለታ ስናደርግ አእምሯችን ይህ ሰው ስለምወደው ነው የረዳሁት ብሎ ራሱን ስለሚያሳምን ነው። 4.3 በተግባር በዕለት ተዕለት ህይወታችሁ በማንኛውም ሰው ዘንድ ተቀባይነትን ማግኘት ከፈለጋችሁ ሰዎች እባክህ ይህችን አጭር ምክርህን ያስፈልገኛልና እስቲ ንገረኝ፣ እባክህ ይህችን መጽሐፍ ለአንድ ቀን አበድረኝ፣ ወይም እዚህ ቦታ ላይ ያንተ ዕውቀት ስለሚጠቅመኝ አግዘኝ በማለት ትንሽ ውለታ ጠይቋቸው። ሰዎች ላንተ ኢንቨስት ባደረጉ ቁጥር ላንተ ያላቸው ተቀባይነትና ክብር እየጨመረ ይመጣል። ይህ ስልት በተለይ ግንኙነታችሁ ውጥረት ላይ ካለ ወይም ደግሞ በስራ ቦታ ካልተግባባችሁ ባልደረባ ጋር ድልድይ ለመስራት እጅግ ይጠቅማል። ማስታወሻ፣ ይህ ስልት ትልቅና ከባድ ውለታ መጠየቅ ማለት አይደለም። ትንሽ ቀላልና የማያስቸግርን ጥያቄ መሆን አለበት። ትልቅ ጥያቄ ብታቀርቡለት ተቃራኒውን ውጤት ሊያመጣ ይችላል። ምዕራፍ 5 ሚስጥር ቁጥር 4 የስም ኃይል the power of name። ታዋቂው የስነ ልቦናና የሰው ግንኙነት ጸሐፊ ዴል ካርጊኔል በመጽሐፉ ጓደኞችን እንዴት ማግኘትና ሰዎችን መማከር እንደሚቻል ላይ አንድ ቀላል ግን እጅግ ኃይለኛ እውነታ ይናገራል። ለማንኛውም ሰው በማንኛውም ቋንቋ በዓለም ላይ ካሉ ቃላት ሁሉ በጣም ጣፋጭና አስፈላጊ የሆነ ድምጽ የራሱ ስም ነው። የስነ ልቦና ጥናት እንደሚያሳየው አንድ ሰው የራሱን ስም ሲሰማ በአንጎሉ ውስጥ the mind prefrontal cortex በተደጋጋሚ ስትጠራው ስለራሱ ጥሩ ስሜት እንዲሰማ ያደረክ ነው እና ያንን መልካም ስሜት ካንተ ጋር ሳያውቁ ያቆራኘዋል። ነገር ግን ይህንን ስልት ስትጠቀም ጥንቃቄ የሚያስፈልግ ነጥብ አለ።
ስሙን ከልክ በላይ ተደጋጋሚ እያንዳንዱ አረፍተ ነገር ውስጥ ከተጠቀምክበት ሰው ሰራሽና አስመሳይ መስለት ትታየዋለህ። ይህም በተቃራኒው እምነትን ያጠፋል። ስሙን በጥንቃቄ ውይይት በሚፈቅደው ቦታ ብቻ፣ በተለይ ሰላምታ ስታቀርብ፣ ምስጋና ስታቀርብ ወይም አስፈላጊ ነጥብ ስታነሳ ተጠቀም። ልምምድ በሚቀጥሉት 3 ቀናት ውስጥ የምታገኛቸውን ሰዎች ስም ጠቅሰህ አስታውስ እና ቢያንስ 2 በውይይት ውስጥ በተፈጥሯዊ መንገድ ጥራቸው። ከዛ ምላሻቸው ምን እንደሚመስል ኮሜንት ላይ አስቀምጡልኝ። ክፍል 6 ሚስጥር ቁጥር 5 የጥልቅ ማዳመጥ ጥበብ The Art of Deep Listening። በመጨረሻው ሚስጥራችን ላይ ብዙ ሰዎች ችላ የሚሉት ነገር ግን እጅግ ኃይለኛ የሆነ ስልት እንመለከታለን። ማዳመጥ። አብዛኞቻችን ስናወራ ሌላው ሰው እስኪያበቃ እየጠበቅን ምን እንደምንመልስ እናስባለን እንጂ በትክክል አናዳምጥም። ነገር ግን በሰዎች ዘንድ ትልቅ ተቀባይነት የሚያገኙ ሰዎች የሚያደርጉት ተቃራኒውን ነው። ከመናገራቸው በፊት ሙሉ ትኩረታቸውን ሰጥተው ያዳምጣሉ። የሃርቨርድ ዩኒቨርሲቲ ተመራማሪዎች ባደረጉት ጥናት ስለራሳቸው ማውራት ለሰው አንጎል በገንዘብ ወይም በምግብ ከሚገኝ ደስታ ጋር በሚመሳሰል የዶፓሚን መጠን እንደሚልቅ አረጋግጠዋል። ስለዚህ ሌላውን ሰው ስለራሱ እንዲያወራ ስታበረታታው ያንን ደስታ እንዲያገኝ እያደረግክ ነው እና ያንን ደስታ ካንተ ካገኘ ግንኙነት ጋር ያቆራኘዋል። ይህንን ለማድረግ ጥያቄዎችን ጠይቀው። ለምሳሌ እንዴት ተሰማ፣ ያ እንዴት ሆነ የሚሉ ጥያቄዎችን ሰውየውን ይበልጥ እንዲከፈት ያደርገዋል። ከዚያም ምላሹን ስታዳምጥ ራስህን ቀጥ አድርገህ አይኑን እያየህ በትንሽ ራስ ነቅነቅ የምታዳምጠው መሆኑን አሳይ። ይህ ቀላል የሚመስል ድርጊት ለሰውየው እኔ አስፈላጊ ነኝ፣ የሚሰማኝ አለ የሚል ስሜት ይፈጥርበታል እና ያንን ስሜት ሁል ጊዜ ካንተ ጋር ይፈልገዋል። ጠቃሚ ምክር፣ ሰው ሲያወራ በመሃል አታቋርጠው። ቢያንስ ለ2 ሰከንድ ያህል ጸጥ ብለህ ቆይተህ ምላሽ ስጥ። ይህ ለሱ ንግግር ክብር እንደሰጠህ ያሳያል። ምዕራፍ 7 ሁሉንም በአንድ ላይ ስናገኝ የተግባር ምሳሌ። እስቲ እነዚህን 5 ሚስጥራት በአንድ የዕለት ተዕለት ሁኔታዎች ውስጥ እንዴት እንደምንጠቀምባቸው በምሳሌ እንመልከት። ለአዲስ ስራ ቃለመጠይቅ ስንሄድ አንድ ምሳሌ እንውሰድ። መጀመሪያ ቃለመጠይቅ አድራጊው ሲቀመጥ የእሱን አካላዊ አቀማመጥና የንግግር ቃና በቀስታ ተመሳሳይ ሚስጥር አንድ ነው። ስሙን በደብዳቤ ወይም በመግቢያ ላይ ካወቅ፣ ሰላምታ ስታቀርብና ምስጋና ስታቀርብ ስሙን ተጠቀም። በሚስጥር ቁጥር 4 ውስጥ ያለ ነው። ስለ ልምድ ስታወራ ጥንካሬህን አስቀድመህ ግለጽ። ከዚያም አንድ ትንሽ ተግዳሮት እንዴት እንዳለፍክ በትህትና ግለጽ። ቃለመጠይቅ አድራጊው ስለ ድርጅቱ ሲያወራ ሙሉ ትኩረትህን ስጠው እና ክፍት ጥያቄ ጠይቅ። ቃለመጠይቁ ካለቀ በኋላ ስለ ኩባንያ ያላችሁን ተጨማሪ ጽሑፍ ብታካፍልኝ ደስ ይለኛል በማለት ትንሽ ውለታ ጠይቅ። ይህ ግንኙነታችሁን ያራዝመዋል። በሚስጥር ቁጥር 3 ውስጥ ያለ ነው ይሄ። እንደምታዩት እነዚህን 5 ሚስጥራት ለብቻቸው ኃይለኛ ናቸው፣ ነገር ግን አንድ ላይ ተደምረው ሲሰሩ
ሙሉ ለሙሉ የተለየ የሰው ግንኙነትን ተሞክሮም ይፈጥራል። ክፍል 8 ታላቁ ማጠቃለያና የሽኝት ጥሪ። በአጭሩ የመስታወቱን ውጤት መጠቀም ፍጹም ለመሆን አለመሞከር፣ ሰዎችን ውለታ እንዲያደርጉላቸው መፍቀድ፣ የሰዎችን ስም በትክክለኛ ጊዜ መጥራትና በጥልቅ ማዳመጥ። እነዚህ 5 የዳርክ ሳይኮሎጂ ሚስጥሮች በማንኛውም ማህበረሰብ ውስጥ ያላቸውን ተቀባይነት ሰማይ ላይ ይሰቅሉታል። ሰዎች ለማስደሰት አትልፋ። እነዚህን የአእምሮ ህጎች ብቻ በተግባር ተርጉማቸው። ከነዚህ ከ5ቱ ታላላቅ ሚስጥራት ለአንተ ይበልጥ አስፈላጊ ወይም ነገ በሰዎች ላይ ለመሞከር የቸኮልክባቸው የትኞቹን ነው? ሐሳብህን አሁን ኮሜንት ላይ አስቀምጥልኝ። እያንዳንዱን በግል አነባለሁ። የሚቀጥለው ምዕራፍ 6 ደግሞ ሰዎች ሳይገባቸው ሳይፈልጉ ያለምንም ግፊት እሺ ብቻ እንዲሉ የምታደርግበትን የስውር ተጽዕኖ ማሳደሪያ ጥበብ በሰፊው እንመለከታለን። ይህ ክፍል እንዳያመልጥ አሁኑኑ የአንደበት ቻናልን ሰብስክራይብ አድርግ። ቪዲዮውንም ላይክ በማድረግ እንዳትረሳ። እስከሚቀጥለው ክፍል ቸር ሰንብቱልኝ። ስላዳመጣችሁን አመሰግናለሁ።